አንድ ሆና ዓለምን ያስጨነቀችው ኢራን ሀገራችን ኢትዮጵያም በፈተና ውስጥ ትገኛለች። የኢራን ጦርነት ሸገር አዲስ አበባን ክፉኛ አስጨንቋል። እንዲሁም መላው ኢትዮጵያ በሚባል ደረጃ የነዳጅ ጉዳይ አሳሳቢ ሆኗል። ዜጎች ግን በሁለት ተከፍለው ግማሹ ኢራንን፣ ሌላው ደግሞ እስራኤልን በመደገፍ ላይ ይገኛል። እንዲያም ሆኖ የጦርነት አስከፊነት አሁን የገባቸው ይመስላል። የኢራን ጦርነት ዳፋው ለኛም ተርፈዋል። ኢራን በ6 መርከቦች ላይ ጥቃት ማድረሷን ተከትሎ የዓለም የነዳጅ ዋጋ እንደገና ማሻቀቡ ተነግሯል። ሰላም ጤና ይስጥልኝ። ንቁ መረጃ ዛሬም በሌላ አሳሳቢ መረጃ ተመልሷል። በእስራኤልና በአሜሪካ እና በኢራን መካከል ያለው ጦርነት አሁን በቀጥታ ወደ ኢትዮጵያውያን ቤት ዘልቆ ገብቷል። የዓለም የነዳጅ ዋጋ በ7 በመቶ በመጨመሩ ምክንያት የኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ለከፍተኛ ቀውስ ተዳርገዋል። የሆርሙዝን የባህር ሰርጥ መዘጋት በኢትዮጵያ ላይ ምን አይነት ተጽዕኖ ያመጣል? ዝርዝሩን አብረን እንይ። የነዳጅ ዋጋ መጨመርና የአፍሪካ ሀገራት ስጋት። ዶናልድ ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ይህ ሁኔታ በተለይ እንደ ኢትዮጵያ፣ ኬንያ፣ ዚምባብዌ እና ደቡብ ሱዳን ያሉ ሀገራት ክፉኛ እየፈተነ ይገኛል። ደቡብ ሱዳን የኤሌክትሪክ ኃይል በፈረቃ ለማቅረብ ስትገደድ፣ ኬንያ ደግሞ የ20 በመቶ የነዳጅ አቅርቦት እጥረት ገጥሟታል። ኢትዮጵያም በተመሳሳይ የነዳጅ እጥረት የዋጋ ጭማሪ ሰለባ ሆናለች። የሆርሙዝ የባህር ሰርጥ ስልታዊ አስፈላጊነት። ኢራን የምትቆጣጠረው የሆርሙዝ የባህር ሰርጥ ለዓለም ኢኮኖሚ የደም ስር ነው። 20 በመቶ የሚሆነው የዓለም ነዳጅ እና 25 በመቶ የሚሆነው የተፈጥሮ ጋዝ የሚያልፈው በዚህ ጠባብ መስመር ነው። ኢራን ይህንን መስመር ከዘጋች እንደ ጃፓን፣ ቻይና እና ህንድ ያሉ የኤስያ ሀገራት ብቻ ሳይሆኑ ነዳጇን ከባህረ ሰላጤ ሀገራት የምታስገባው ኢትዮጵያም ከፍተኛ አደጋ ውስጥ ትወድቃለች። ኢትዮጵያና የመካከለኛው ምስራቅ ውጥረት። ጠቅላይ ሚኒስትር አብይ አህመድ ከኤሚሬትስ ጋር በፈጠሩ ስልታዊ አጋርነት ምክንያት ኢትዮጵያ ነዳጇን 100 በመቶ ከውጭ የምታስገባም ሆናለች። ቀደም ሲል ከጎረቤት ሱዳን ታገኝ የነበረውን ነዳጅ በሱዳን ጦርነት ምክንያት በመቋረጡ አሁን ሙሉ በሙሉ ጥገኝነቷ በባህረ ሰላጤው ሀገራት ላይ ሆኗል። የኢራን ጥቃት በኤሚሬትስ የነዳጅ ተቋማት ላይ ማረፉ ደግሞ የኢትዮጵያን ኢነርጂ ደህንነት ይበልጥ አደጋ ላይ ጥሎታል። የአዲስ አበባ የነዳጅ ሰልፍና የትራንስፖርት ጭማሪም። በአሁኑ ወቅት በአዲስ አበባ እና በተለያዩ የኢትዮጵያ ከተሞች ረጅም የነዳጅ ሰልፎች መታየት የተለመደ ሆኗል። መንግስት የነዳጅ ዋጋ ጭማሪ ማድረጉን ተከትሎም የትራንስፖርት ታሪፍም አብሮ አሻቅቧል። ይህ የኑሮ ውድነቱን ይበልጥ እያሳሰበውም ይገኛል። ጦርነቱ ካልቆመ የነዳጅ ዋጋው የት ሊደርስ ይችላል የሚለው የሁላችንም ስጋት ነው። የዛሬው መረጃችን ይህን ይመስላል። ለተጨማሪ መረጃችን ቻናላችንን ሰብስክራይብ ያድርጉ። ሰላም።